እንደሌላት እያወኩኝ ያክስቴ ልጅ ስትል መጠርጠር ነበረብኝ። የነፍስ አድን ስራ ላይ ነበርኩ። ነባ ምን ነው? የውሸቷን ያክስቴ ልጅ ከምትለው ጋር እኮ ስትባልግ ነው እጅ ከፍንጅ ያዛት። ምንድነው? አንቺስ ቆይ እንዴት ከመቼ ነው? ምንድነው እንደዚህ ይሄ ወጣ አልበዛም እንዴ? ወይ በስዬ ደግሞ እሱን ተነጋግረን አይደል እንዴ? ለትንሽ ጊዜ እኮ የጀመርኳት ልጨርሳት ብዬ ነው። ቻው በስዬ፣ ቸኩያለሁ፣ ረፍዶብኛል። በኋላ እናወራለን። በልቤ ዙፋን ማትወርጂ የሐሳቤን ሰረገላ ምትነጂ ድምጽሽ ለነፍሴ ውብ ጣዕሟ ፍቅርሽ ለህይወቴ ደማቅ ቀለሟ ሁሌም እወድሻለሁ ያንቺው ኤም አይሆንም አይደለም ሂሩቴኔ ላይ በፍጹም እንዲያታረግም አይሆንም። በል ስትስቂ ማለዳ የፀሐይ ስሜቷ በእጅጉ ተጎዳ። በየሄደችበት እያገጠጠች ነው። በስንቱ የተፈጠረ ነገር ካለ ለምን በግልጽ አትነግረኝ? አንቺ ለምን በግልጽ አትነግረኝ? ምንድነው የምነግርህ? እማላቀው የደበቅሽኝ ነገር ፊት ለፊት አውጥተሽ ለምን አትነግሪኝ? ከነገርሽኝ ደግሞ በግጥም ነው የምትነግሪኝ። ማን ነው የሚመጣው? መኳንንት ማን ነው? የወንድሜ ልጅ ነው። የአሜሪካን ያለው መኳንንት በስንት ጊዜያችን ልንገናኝ ነው። አሁን እምልህን ስማኝ። ንዴትህን ማብረጃ ያስፈልጋል። ማለት አሁን ማልቀስህን አቁምና እንደ ወንድ ቆፍጠን ብለህ እዚህ ባለጌ ላይ ታቅ ወዲዮ የሆነ ነገር ስደብቂ አይችሻለሁ። ዲያሪ ነው በስዬ። እስቲ ያሳይ። ምኑ? ዲያሪው ነው። ኧረ በስዬ ሰው ዲያሪ ይታያል? ለምን አይታይም? ዲያሪ ስለሆነ ነው። ምን ሚስጥር ነው? ሁሌም እወድሃለሁ፣ አከብርሃለሁ፣ አፈቅርሃለሁ። ረጅም ዕድሜ ከሙሉ ጤና ጋር እመኝልሃለሁ። ያንተው ሂሩት። እማዬ ወዬ አባ መተናል መተናል ነው መተናል መኳንንት ነው። እንዴት ነህ? ደህና ነህ? ሰላም ነህ? እንደምን ነህ? ደህና ነህ? እንዴት ነህ? ማን እንደ እናት ማን እንደ ሀገር እንዲሉ አሉ። ምን ነው ሙሉዬ? ኮትኩቼና አርሜ ያሳደግኩት ዛፍ ፍሬ አፍርቷል። እንዴት ረሳለሁ? ሙሉ የወጋ ቢረሳ የተወጋ ይረሳም አይደል? ደገመው። ዛሬ ሙሉ ቀን አይኑ ባይኑ አይ ሁለቱም ቀን በአንድ ቤት አልችልም። በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንፃዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ። ለአዲስ ቤት ገዢዎች ግራንት ያመቻቻል። ዳንኤል ሪሌተር። አውሳም ጁለሪ። ዋው! አማን በአማን አውሳም ጁለሪ ላለፉት 2 አስርት ዓመታት ንጹህ ወርቅ በማቅረብ ለደንበኞቹ ውበት ድምቀት ሆኖ ዘልቋል። ወርቆቻችን በላቦራቶሪ ጥራታቸው የተረጋገጠ ሙሉ የህይወት ዘመን ዋስትናና ኢንሹራንስ ያላቸው ሲሆን በገዙት ባይረኩ 100% ገንዘቦ ተመላሽ ይደረግልዎታል። ወደ የትኛውም የዓለም ክፍል ያዘዙትን እናደርሳለን። አውሳም ጁዌለሪ። አቤት መጣው። አቤት ጤና ይስጥልኝ። ጤና ይስጥልኝ። የሂሩት ምንተስኖት ቤት ነው? እና የበስንቱ ቅጣው ማለበል መኳን ትባላለሁ። ሺዝ ማይ ከዝን ያጎቷ ልጅ ነኝ አለች። እኔ በስንቱ ቅጣው እባላለሁ። አም ሄር ሃዝባንድ ሂሩት ነች።
አሃ አንተ ገጣሚው ምን ልፈልግ ስመጣ ቤቴ ድረስ መጣ። ናግባ ቁጭ በል አረፍ በል ሪላክስ አርግ። እንደ ቤትህ ይኸው ፊል አት ሆም። ኦኬ ጉድ። ያክስት ልጅ አጎት ልጅ እያላችሁ አይደል የምትጫወቱብን? መኳንንት ያጎቷ ልጅ ነኝ ነው ያልከው አይደለም? አዎ ያጎቷ ልጅ ነኝ። መኳንንት ኤም በጣም ላያት ጓጉቻለሁ። አይ ሚስድ ሄር ሶ ማች። በጣም ናፍቃኛለች። ባለቤቷ እንደሆንኩ አውቃለሁ አይደለም? ያ እሱን እኮ ቅድም ነገርከኝ። እንዴት ያለኸው ደፋር ነህ! በል እንዴ ፊቴ ቁጭ ብሎ ሚስቴን ናፍቄያለሁ ይላል እንዴ? አይ ናፍቆትህን አስወጣልህ የለም? መኳንንት ምረጥ። ሁለቱም ጥሩ እቃዎች ናቸው፣ ግን ለምን ኤም ፎር መጥበሻ። ማነው ንገረኝ? ማነው እንዲያደርገ ንገረኝ። ምንድን ነው የምሰማው? ወይኔ ማይክ፣ ወይኔ ማን ነው እንደዚህ ያደረገ? አላስተረፉትም እኮ። ወይ አሁን እስቲ አልኮል ፈልጉ፣ ቶሎ በሉ አልኮል ፈልጉ። ሸትካው ወይ ንገረኝ። ኧረ ተኑን ያለቀው እንዴ? ምን ይሻላል ግን? ወይ እስቲ ቤት አለን ይዤ ልምጣ። አልሚ ምርቶች በአዲስ አስተሻሸግ አምሮ ዘምኖ ለገበያ ቀርቧል። ለአያያዝ አመቺ፣ ማሸጊያው ማራኪ። ለበለጠ መረጃ በድረ-ገጻችንና በወኪሎቻችን አድራሻዎች ያገኙናል። አልሚ ምርቶች የጥራት ልህቀት። ብርሃን ባንክን ምን ለየት ያደርገዋል? ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ፣ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ፣ ሁልጊዜም ዘመንን የዋጁ አዳዲስ ሀሳቦች ማፍለቁ ልዩና ተመራጭ። ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60 ሺህ መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። በስዬ ደበደቡት። ከዝኔ እንደበደቡት አልኮል የት ነው ያደረኩት? አልኮል አይታል እንዴ? በስዬ አጋው ነው የሰጠሁት። አንቺማ የድፍረትሽ ድፍረት ምን ያመጣል ብለሽ ቤቴ ድረስ ልከሽው ነበር። አጣው ፍንጫውን ታባቱ። በስዬ ናና አፋልገኝ እንጂ ምንድነው የምታጉረመርመው? ለፊልምሽ ነው የሚተርፍ አይመስለኝም። እንዳይሞት እንዳይሽር አድርጌ ነው ወቀጥኩት። በላንት ናንት የት እና አባዬ ቤት ነው። ለምን እየነገርኩ ካዝኔ በሰው ተደበደበ። ከባሰበት ሆስፒታል እንወስደዋለን፣ በዛው ፖሊስ ጣቢያ እናመለክታለን። ጎሽ ቆይ ካዝንሽ እና አባትሽ ቤት ምን ይሰራል? ካዝኔ አጎቴ ልጅ ስለሆነ ነው። ምን ሆኗል? ይሄ የአባዬ የወንድሙ ልጅ በዚህ ዛሬ ገና ከአሜሪካን መግባቱ ነው። ገና እግሩ እንደረገጠ የሰፈር ልጆች ናቸው መሰለኝ እንደበደቡት። ቆይ ያጎትሽ ልጅ የምር ያጎትሽ ልጅ ነው እንዴ? ምን ሆናል? በስንቱ ታዲያ ያጎት ልጅ ነው እንጂ ሌላ ምን ሊሆን ይችላል? ማን ነው ስሙ? ማይክ። እሱ አይደለም መኳንንት። እሱም እኛ ነን ማይክ የምንለው። እሱማ ስሙ መኳንንት ነው። ወይኔ ጉድ! ምን ሆናል? በስንቱ ምን ሆናል? አሳዘነኛ ሂሩቴ። የመሰለ ልጅ ታውቀዋለህ እንዴ አንተ? የታውቀዋለሁ ሂሩቴ። እኔ ከነ መፈጠሩ ማላውቀው እኔ መሰለ ልጅ ስትል ከተገናኛችሁ ብዬ እኮ ነው። ምን አለ? የት አገኘዋለሁ ሂሩቴ? እኔ ሰው አላገኝ ታውቂኝ እንዴ? እሺ ናንቺ። ኧረ እኔ አልሄድም። እኔ አልሄድም። ለምንድን ነው የማትሄደው? ልጁስ? የቱ ልጅ? ህፃኑ ነዋ፣ ይሄ ጨቅላው። እኔ ያለው አይደለም እንዴ? ያኔ ሄኒ ልጁን እያያችሁት ወተናል። ጨቅላው ደግሞ የራስህ ልጅ ነው እንዴ? ጨቅላው ምናምን በእናትህንስ እንሂድ። ቆይ ሂሩቴ ግን እኔ የምልሽ
የደበደበው ሰው ታውቋል እንዴ? አውቆታል ማን እንደደበደበው? እሱማ የት አባቱ ይቀርለታል ብለህ ነው የምታውቀው? በስ ሰረተ ሞት አረሱ ይሁን ጎሽ አመጣሽ ይሩማይ አልኮ ጎሽ አይዞ ማይክ አይዞ የኔ አይዞ እኔን ገና ያገር መሬት እግርህ ከመርገጡ እንዲያደርጉ አቀባበል መሆኑ እኮ ነው። አጥቢት ልስራለት ይሆን? ፍሪ እንትን ግን አይዞ ጨውን አነስ አድርጊ፣ ስኳሩን በዛ አድርጊ። ትላንቱ ጨው በዝቶበት አልወደድኩትም። ላንተ ማን አለ እና ለማን ነው? ብቻ የወንድሜ ልጅ እንዲያደርገው ሰው ላግኘው ነፍሱን ከስጋው ነው ለይነት ና ያው ማይት ነበር ተከታተለኝ እንትን ነው እኮ የሆነ ዘፈን መጣብኝ። ከተልሻለሁ ዝም በል የሰው ደግሞ ስትዘፍን ምንድን ነው ይሄ መስያው ልቃው በስንቱ አቤት ና ወዲህ ለምን ና አልኩህ ና ነው የምልህ። እሺ ና አስቸኳይ ስማኝ፣ ዛሬ ትክክለኛ የልጄ ባል መሆንን ታስመሰክራለህ። የልጄ ባል መሆንን እንዴት ነው ማስመሰክረው? የወንድሜ ልጅ እንዲያደረገውን ሰው ፈልገህ ታገኘዋለህ፣ ዋጋውን እንሰጠዋለን። እሺ ጋሽ፣ እሺ ፈልገን ዋጋውን እንመክረዋለን። ከነው እሱ የወንድሜ ልጅ የደበደበውን ሰው እንዲሁ እንደበድበዋለን ነው የምልህ። ጋሽ ብንመክረው አይሻልም? ምክር እኮ ያልታወቀበት አደገኛ ዱላ ነው። አሁን እኔ ሰው ሲመክረኝ በትልቅ ድንጋይ አናቴን የፈለጠኝ ነው የሚመስለኝ። አስበን እንመክረዋለን። እስቲ እሱን ነገር አውልቀው። እሺ በቃ አሬ ልጅ ሊናገር የፈለገው ነገር አለ። ሰላም እያለኝ እኮ ነው። የታውቁ ነው የምናፍቀህ? እኔ እኮ ብዙ ሰው የማያውቀኝ ሰው እኮ ነው የሚናፍቀኝ። ሰላም ቤት ነህ? የሂሩቴ ባል ነኝ። ሀዝባል ከዚህ ልሻለ ሰው በቃ ይደክማል። ቀላሉን ያርገኝ ረፍ ናፍቆት ነው ማለት የማያውቁት ሰው ይናፍቃል ይሉ የለ አባው አይሉ የማያውቁት ሀገር አይናፍቅም። በስንቱ አሁን ቀልዱን አቁሙና ልጁን ሆስፒታል እንውሰደው። ማየ ወይ ሆስፒታል እንውሰደው። ምን ያደርግለታል? እዛ ከወሰድነው ያናግሩታል። ታዲያ እንዲናገር አይደል እንዴ የሚፈልገው? የቀጠቀጡትን ሰዎች ምን ነገር አለበት? ምን ያደርግለታል? አፍ ምን ጥቅም አለው? ወሬ እኮ ነው። እውነት እኔ አሁን እድል አግኝቼ አፌ ዝግት ቢልልኝ እንዴት ደስ ባለኝ። በተገላጭ ዝም ባለ አፍ ዝም ባይገባበትም ዝምታ ወርቅ ነው። ዝም አይነቅዝም። ዝምታ ነው መልሴ። ይሄ ዘፈን ነው እንደዚህ ነው አበው አረባክ ካለመናገር ደጃዝማችነት ይቀራል። ዝምታ ያበረታ። አረ ቀልዱን ተውትና ልጁን ሆስፒታል እንውሰደው። በስንቱ ምን አልወስድ አንዴ በገዛ ምን ማለት ነው? ምን ያደርግለታል? አሁን ዝም ባለ አምርም አሁን እኛ እንዲህ ስንጫወት በስንቱ ነግሬህ ካለ በቃ እንውሰደው እኛ አባ ምን ነው? ምን ሆናችሁ ነው? ማንን ነው? ያ ጥጋበኛ ባልሽ ይታል። ማን? በስንቱ አውጪው። ከደበቅሽበት አውጪው። ማን ነው? በስዬ ነው? አዎ በስንቱ። በስዬ ምን አድርጓችሁ ነው? አውጪው። ከደበቅሽበት እኮ ነው። ምንድን ነው? የገንጀንበር አታትም አንተ ምናምን ምንድን ነው? ምን ሆናችሁ ነው? ምን አደረጋችሁ? ማየ ቆይ እንጂ አባዬ፣ እንዴ ለምንድን ነው ተረጋግታችሁ የሆናችሁትን ማትናገሩት? ባልሽ ጥጋብ ወጥሮት መኳንንትን የደበደበው እሱ ነው እንዴ? አዎ አንተ በስዬ ምንድን ነው የምታወሩት? የማይክ ደብዳቤ በስዬ ነው እያላችሁ ነው? አይገርምሽም? እሱም ሰው ሆኖ ምን ያንሰኛል? ውሸት ነው እንዴ? ምን ማስረጃ አላችሁ?
ካሜራ ተነስታችሁ ነው እንዴ የምትናገሩት? ምን እንዴ በስዬ ለምን ማይክን ይደበድበዋል? ያባዬ እናንተ ደግሞ አንዳንድ ጊዜ ታበዙታላችሁ። አንድ ነገር ተፈጠረ በተባለ ቁጥር ዘላችሁ በስንቱ ላይ ማላካካችሁ ማቆም አለባችሁ። አሁን ሳልበዛም እንዴ መንደር ላይ ያለ ጥፋቱ እኔ ነኝ እንዴ? እኔ ሁሉም ሰው እኔ ላይ የሚላከከው እኔም እኮ ቤተሰብ አለኝ። ሩቅ ስለሆኑ ነው እንጂ ሁላችሁም በማህበር እየተደራጃችሁ ዝም በላቸው በቃ። በስዬ እንዴ እና የደበደብኩት እኔ አይደለሁም ልትል ነው? ኧረ በጭራሽ እንዴ እኔ እንኳን ሰው ልደበድብ በረሮ ቀና ብያ ላይ ወይ ለምን ማይክል ለምን ደበድበዋለሁ? እሺ ይደበድበዋል እና ስራኒ ከርከነው እኔ ምንም የሰራሁት ነገር የለም ያለ ማስረጃ ዝም ብላችሁ ትከሱኛል። ቆይ ማይክ እኮ መናገር አይችልም አይደለም እንዴ? ማን እንደደበደበው ያወቅነው እራሱ መኳንንት ነግሮ ነው። መናገር ቻለ እንዴ? ሐኪሞቹ ትንሽ ጊዜ ወስድበታል ብሏል ነበር እኮ። መናገር እንኳን አይችልም። ታዲያ ምንድን ነው የሚያወሩት እንዴ? እኮ በውሸት ማስረጃ እኮ ነው የሚከሱኝ። መናገር አይችልም እኮ። ተረጋጋ አንተ። አፉ ባይናገርም እጁ ይናገራል። የደበደበኝ የሂሩት ባል በስንቱ ነው? ትልቅ ስህተት። አፉን ስቆልፍለት እጁን መስበር ረሳ። ትልቅ ስህተት። ማሚዬ እንዴት ነሽ? ዳድ እንዴት ነው? በቦሌ ጊፍትስ ሙክት በግ፣ ዶሮ፣ ኬክና ቡና ልኬላችኋለሁ። መልካም በዓል አለ። እሰየኔ ልጅ ይባረክ። ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጩ። ኤዲሰን የኤሌክትሪክ ዕቃዎች፣ ኤዲሰን አምፖሎች፣ ማከፋፈያዎች፣ ብሬከሮች፣ ሽቦዎች፣ ኤዲሰን ስታቢላይዘሮችን ከተለያዩ የኤሌክትሪክ መደብሮች ያገኟቸዋል። ኤዲሰን ታላቅ ስም። ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱት ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ። እውነት ነው ሩቴ ማይክን የደበደብከው አንተ ነህ? አይደለም። ቆይ ላስረዳሽ። ምንድን ነው የምታስረዳኝ? አንተ ነህ የደበደብከው? መደብደብ እኮ ሊባል አይችልም ሂሩት። መደብደብ አይደለም። እሺ ምንድን ነው ተናገሩ። በመጥበሻ አልጠበስኩትም እኮ ሂሩቴ። ምንድን ነው? አይደለም በመጥበሻ ነው እንዴ? መለስ የምቾት ገላ ሆኖ አጋነነ እንጂ ብዙ አይደለም። እሺ አባዬ የፈለግከው ማድረግ ትችላለህ። የራስ ጉዳይ ነው። እኛ እሱን ነው የምንፈልገው። እሱን ነው ካየደ ለዚህ ሁሉ ምክንያት ደግሞ አንቺ ነሽ። ደግሞ ነገሩን ወደ እኔ ያመጣኸው ምን አለ ዛሬ እንኳን ጥፋትህን ብታምን። ስትጻጻፊ የነበረውን ደብዳቤ አግኝቼዋለሁ። የምን ደብዳቤ? የብልግና ደብዳቤ፣ የፍቅር ደብዳቤ። በስንቱ ምንድን ነው የምትቀባጥረው? ውሸትህን አቁም። አሁን እንኳን ጥፋትህን በሌላ ጥፋት ለመሸፈን አትሞክር። ኧረ አዎ ነው። አዎ ጥሩ። እናንተ ብቻ አይደላችሁም እሺ ማስረጃ ያላችሁ። ይኸው ይሄ እሱ በግጥም ላንቺ የጻፈልሽ ደብዳቤ፣ ይሄ ደግሞ አንቺ ዲያሪ ነው ምናምን ብለሽ ዋሽተሽ ለሱ ልትልኪለት ያዘጋጀሽው ፖስት ካርድ። በስልክ ስታወሪ የነበረውንም ሰምቻለሁ። ናፍቀኸኛል እስካገኘህ ድረስ ቸኩያለሁ ምናምን ስትባባሉ የነበረው ትክጃለሽ። የት ነው በስልክ ሳወራ? መኝታ ቤት ማታ ትክጃለሽ። አልካድኩም። አዎ በስልክ ሳወራ ነበር፣ ግን ሳወራ የነበረው ልመጣ ነው ብሎኝ ስለነበር ከማይክ ጋር ነበር። ማይክ? አዎ እኮ እኔም የምትባልቂው ከሱ ጋር ነው ብዬ ነው የደበደብኩት። እና ደግሞ ከማይክ ጋር ካልሆነ ሌላ ሰው እንዳለ እርግጠኛ ነኝ። በስንቱ ከሌላ ሰው ጋር እየጠረጠርከኝ ነው? አና እንዴ አሁንም ቢሆን እኮ ሰውየው ማይክ አለመሆኑን እንጂ ሌላ ባለጌ ሰው እንዳለማ እርግጠኛ ነኝ። ያው ያገኘኋቸው ማስረጃዎች የሚያሳዩት ይሄንን ነው። ደብዳቤውን ፖስት ካርዱም የሚያሳዩት ሌላ የምትባልጊው ሰው እንዳለ ነው። አንተ ስለሰጠኝ እድለኛ ነኝ፣ እወድሃለሁ፣ አፈቅርሃለሁ፣ ረጅም ዕድሜ ምናምን። አሁን ስለተደረሰብሽ መካዳችን
መካዳችን በስንቱ። ስለዚህ ደብዳቤ ምንም የማውቀው ነገር የለም። ይሄን ፖስት ካርድ ግን ላንተ ነው የጻፍኩት። ወይ ሲታወቅብሽ ነው እንዴ ለኔ የምታረጊው? የሌባ አይነ ደረቅ መልሶ ልብ ያድርቃሉ። በስንቱ ላንተ ነው የጻፍኩት አልኩ። በደንብ አንብበው። ያዝን ካንበው ማኑን ማንበብ አልችልም እንዴ? አንብቤዋለሁ። አንብበው አልኩ። በስንቱ አንብበው። ስሙ የልጃችሁን ጉድ። ስላደረክልኝ ሁሉ አመሰግናለሁ። እንዳንተ አይነት ሰው ከጎኔ ስላለ እድለኛ ነኝ። ሁሌም እወድሃለሁ፣ አከብርሃለሁ፣ አፈቅርሃለሁ። ረጅም እድሜ ከሙሉ ጤና ጋር እመኝልሃለሁ። ያንተው ሂሩት። እና ታዲያ ይሄ ለኔ እንደጻፍሽው ምን ያረጋግጣል? ከጀርባ አንብበው። ምን ጀርባ አለው? ግለጥና አንብበው። በስንቱ ግለጠው። ይሄው እሱ ግለጠው። ይሄው ቀጥሎ ያለውን ግለጠው። እሱን ግለጥና አንብበው። አንብበው። ጮክ ብለህ አንብበው። ለውድ ባለቤቴ ድምፅህን ከፍ አድርገህ አንብበው። ለውድ ባለቤቴ ለበስንቱ ይላል። ዲያሪ ነው ያልኩ ሰርፕራይዝ ላደርግ ስለፈለግኩ ነው። ሰሞኑን እኔ ስራ እየወጣው ስለነበር ልጁን በሚያስላገስከኝ ላመሰግንህ ነበር። አሁንስ እርግጠኛው ወይስ ሌላ ማስረጃ ትፈልጋለህ? አሁንም እኮ አላመለጥሽም። ገጥሞስ ገጥሞ ይሄ ስታገጪ ነው ስትገለፍጪ እንደ ጠዋት ነው እንደ ማለዳ እንደ ጀንበር የልቤ ዙፋን ጠረጴዛ የሚለው በስንቱ። እኔ ስለዚህ ግጥም ምንም የማውቀው ነገር የለም። እንዴ ያንቺው ኤም ይላል እኮ እንዴ ያንቺው ኤም። ይሄንን አይደል እንዴ ፈልጌ የነበረው? ያልገባውበት ያልወጣውበት ቦታ እኮ የለም። ግን ስንት ብር ከፍዬ መሰላችሁ ያጻፍኩት? ማን ነው የምጠቅመው እዚህ? እኔማ ተስፋ ቆርጬ እኮ ነበር የጻፍኩት። በጣም ነው የሚገርመው። እሺ ተናገር። አጥፍቻለሁ። ማን አላጠፋህም አለህ? ከዚህ ሁሉ ለምን አልገላግለውም? እሱ ካልሞተ ማጥፋቱን አያቆም። ቆይ አባዬ ተረጋጋ። በቃ እማዬ እናንተ ወደ ቤት ሂዱ። ማይክን ብቻውን ጥላችሁት አይደል የመጣችሁት? ግዴ ለምን እናንተ ሂዱ። ማጥኔ ይሄ ነባ እኮ ነው። በስንቱ ይሄ በሰው የምታመካኘውን ነገር አቁም። እውነቴን እኮ ነው። የነባን ምክር ሰምቼ እኮ ነው። ባለቤቴ ያክስቴ ልጅ ከምትለው ሰው ጋር ስትማግጥ እጅ ከፍንጅ አገኘኋት እና እባክህ በስዬ ተጠንቀቅ፣ እንደዚህ ነው ያክስቴ ልጅ አጎቴ ልጅ እያሉ ነው የሚባልጉት አለኝ። እና አንቺን ይሄንን ፖስት ካርዱን፣ ደብዳቤውን፣ ያወራሽውን ስልክ ምናምን ስሰማ በቃ እና ደግሞ መኳንንት ያጎቷ ልጅ ነኝ ብሎ መጣ። በቃ ነገጣጠመብኝ። ተናደርኩ፣ ብልጭ አለብኝ። በመጥበሻ መለስ ቀለስ። በመጥበሻ በስዬ አንተ ከዚህ ሁሉ እኔን አትጠይቀኝም? አጥፍቻለሁ ሂሩቴ። አንቺን ብጠይቀው እኮ የሁሉ ጣጣ አይመጣም። አንቺስ ይቅር አልሽኝ? በስዬ እንዴት እኔን ከሌላ ሰው ጋር ትጠረጥረኛለህ? እንዴት አታምነኝም? ወድጄ አይደለም እኮ ሂሩቴ። ምን ላድርግ? ሁሉም ነገር ተገጣጠመብኝ። ነገሮች ላይ በግልጽ አለመነጋገር ውጤቱ ይሄ ነው። እና የነባን ጥሩ ያልሆነ ምክር መስማት መጨረሻው ጥፋት ነው። ከዚህ በኋላ ግን እኔና በስዬ ችግሮቻችንን ተነጋግረን በጋራ ለመፍታት ተስማምተናል። አንዳችን ስንናገር ሌላችን በትኩረት አዳምጠን ሰምተን ችግሮቻችንን በጋራ ለመፍታት ተነጋግረናል። አይደል እንዴ በስዬ? ኧረ በፍጹም አይሆንም። እንዴት ይሆናል? ምኑ ነው የማይሆነው? ምኑ ነው? ልክ ነው። አሁን ሂሩቴ ያለችው በጣም ትክክል ነው። እኔ ሙሉ በሙሉ እስማማለሁ። አልሰማኝም። አልሰማሁትም። ማይክ እንዴት? አይ አልመታህም። ያዘ አልመታህም። እንዴ ምን ሆነሃል? ሌላ ስራ የለኝም እንዴ? ተቀጥቅጥ ነው እንዴ? ምን ነው ልጠይቅህ የመጣሁት። ይኸውልህ ከተከፈተ ሞክር።
እንዴት ነው አሁን? ትንሽ ቀለል አለ? ተሻለ? ውይ በቃ ለካ መናገር አልችልም። ደህና አድርጌ ነው የቆለፍኩ። እንካ እችን ጠጣ። ታዲያ እንዳቃጠለ ትኩስ ነው። አንተ ነህ ደብዳቤው? አዎ እኔ ነኝ። ደህና አድርገን የቆለፍከው። አመሰግናለሁ። ለምንድን ነው የምታመሰግነኝ? አይ አመታቴን ያደነቅሽ መስሎኝ ነው። ሰድቦ ለሰዳቢ የሚሰጠኝ። ተነሳ፣ ትኩሱን ጠጣ። ትኩሱን በርታ በል። ምን ሆናል? በርታ በል። አልመታም። ያጠጣ ነው። ምን ሆነ ነው? እስራኤል ሰው ምን አጠፋው? እንደቆለፍኩት ከፈትኩት።